ያቆቴተ ስብሐት ወትረ ለመንግሥትከ አስቦ። እንኳን ለቅዱሳን አቡነ ቂሮስ፣ ዮሐንስ ዘደማስቆ፣ ሳሙኤል ዘቀልሞን፣ ተክለ አለፋ፣ ኤሲ በርባራ፣ አምባ መሪና እና ገብረ ማርያም ዓመታዊ በዓል በሰላም አደረሳችሁ። ቅድስት ቤተ ክርስቲያን በዚህ ቀን የምታከብራቸው ብዙ ቅዱሳን አሏት። ሁሉን ለመዘርዘር ይከብዳል። ግን የጥቂቱን ዜና ለበረከት እንካፈል ዘንድ የጌታ ፈቃዱ ይሁንና ስለ እያንዳንዱ በጥቂቱ እናንሳ። አቡነ ቂሮስ ጻድቅ። የጻድቁን ስም የሚጠራ አፍ ንዑድ ክቡር ነው። በእውነት የቅዱሱን አባት ክቡር ለማግኘት መፋጠን ይበጃል። አቡነ ቂሮስ የተወለዱት በ4ኛው መቶ ክፍለ ዘመን ሲሆን ወላጆቻቸው ነገስታት ናቸው። ተወልደው ባደጉበት ሀገር ቁስጥንጥንያ ገና በልጅነት ምቾት ሳያሳሳቸው መጻሕፍትንና ትሕርምትን ተምረዋል። ወንድማቸው ታላቁ ቴዎዶስዮስ በነገሰባቸው የመጀመሪያ ዓመታት በቤተ መንግስቱ ዙሪያ ግፍ በዝቶ ነበርና አቡነ ቂሮስ ከኃጢአት ለመራቅና ለጌታ ለመገዛት ከከተማው ጠፍተው አህጉር አቋርጠው ወደ ግብፅ ገዳመ አስቄጥስ መጡ። እርሳቸውን ለመፈለግ የተደረገው ሙከራ አልተሳካም። ይባስ ብሎ የንጉሱ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። የቅኖች ትውልድ ይባረካል እንዳለ ቅዱስ ዳዊት። አቡነ ቂሮስ ለሙሽራው ገብረ ክርስቶስ አጎቱ ናቸው። አቡነ ቂሮስ በገዳም ውስጥ የታላቁ አቡነ በብኑዳ ደቀ መዝሙር ሆነው ለዘመናት ቆይተዋል። ቅዱስ በብኑዳን አንበሳ በበላው ጊዜ በጣም አዝነው ለምን ጌታ ሆይ በሚል መሬት ላይ ወድቀው አለቀሱ። ምክንያቱ ካልተነገረኝ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ ለ40 ዓመታት አልቅሰዋል። በዚህም ምክንያት ግማሹ አካላቸው አፈር ሆኖ ሳር በቅሎበታል። ጌታችን ተገልጦ ምክንያቱን ነግሯቸዋል። አካላቸውንም እንደነበር መልሶላቸዋል። አንድ ቀን ጻድቁ ለቅዱስ በብኑዳ ሞት ምክንያት የሆነው መነኮስ ታንቆ መሞቱን ሰምተው በጣም አዘኑ። ሱባኤ ገብተው ፍጹም አልቅሰው ከጌታም አማልደው የዛን ኃጥእ ነፍስ ከሲኦል አውጥተዋል። በሌላ ጊዜ ደግሞ ኃጥአን የሞሉበት አንድ ገዳም በግብፅ ነበርና መቅሰፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸው አዩ። ጻድቁ በዚህም ምክንያት ለ30 ዓመታት አልቅሰው ሙታኑን አስነስተው ንስሐ ሰጥተው ገዳሙን የጻድቃን ሕይወታቸውንም የፍቅር አድርገውታል። ጻድቁ እመቤታችንን ከመውደዳቸው የተነሳ በሱላፊት አብዝተው ይሰግዱና ያለቅሱ ነበር። አምላክም ተገልጣ ተባረካቸው ነበር። ከዚህ በኋላ ወደ ምዕራብ አቅጣጫ ሄደው ለ57 ዓመታት ማንንም ሳያዩ ተጋደሉ። ጌታችን ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው ቁጭ ብሎም ያወራቸው ነበር። በመጨረሻም ጌታ አእላፍ መላእክትን፣ ጻድቃን፣ ሰማዕታትን፣ ድንግል እመቤታችንና ቅዱስ ዳዊትን አስከትሎ ወረደ። ቅዱስ ዳዊት ቀርቦ እያጫወታቸው በበገናው እየደረደረላቸው ከዝማሬው ጣዕም የተነሳ ነፍሳቸው ከስጋቸው በፍቅር ተለየች። ጌታችንም ታቅፎ ስሞ ይዟቸው አረገ። ስጋቸውን አባ ባውማ ቀበሩት። የአቡነ ቂሮስ ቁመታቸው ቀጥ ያለ ጽማቸውም የተንዠረገገ ነበር። እድሜያቸውን ግን መገመት የሚቻል አይመስለኝም። ጻድቁ የተወለዱት በዚህ ቀን ነው። አባ ሳሙኤል ዘቀልሞን በ5ኛው መቶ ክፍለ ዘመን በግብፅ ደብረ ቀልሞን የነበሩ ከአበይት ጻድቃን የሚቆጠሩ ቀውስጦስ የሚባለውን መልአክ አማልደው ክንፈ ረድኤቱ እንዲመለስ ያደረጉ መልአክን እንኳ ማማለድ የቻሉ የታላቁ አባ አጋቶን ደቀ መዝሙር የሆኑ ስለ ቀናች ሃይማኖት የተደበደቡ መናፍቃንን አንድ ዓይናቸውን ያጠፉባቸው በፍጹም ትሕርምት የኖሩ እልፍ ደቀ መዛሙርትን ያፈሩ ታምራትን የሰሩ ደብረ ቀልሞን ገዳምን የመሰረቱና እመቤታችንን በፍጹም ልባቸው የወደዱ ቅዱስ አባት ናቸው። ዛሬ ዕረፍታቸው ነው። ቅዱስ ዮሐንስ ዘደማስቆ በ6ኛው መቶ ክፍለ ዘመን በሶርያ ደማስቆ የተነሳ ፍልስፍናንም ትምህርተ ቤተ ክርስቲያንን ያጠና ስለ ስዕል አድኖ ክብር ከነገስታቱ ዘንድ የተዋጋ በጦማር በደብዳቤ ለዓለም የሰበከ ስለ እመቤታችን ተናገርክ ብለው ቀኝ እጁን የቆረጡት መብርሃን ግን እንደገና የቀጠለችለት በበረሃ ውስጥ ለዘመናት በገድልና በጽሙና የኖረ ከ10,000 በላይ ድርሳናትን የደረሰ ከአበይት ሊቃውንት የሚቆጠር ቅዱስ አባት ነው። ዛሬ ዕረፍቱ ነው። ቅድስት በርባራ በዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን የነበረች በአራማዊ ንጉሥ አባቷ ጣዖት እንድታመልክ ብትገደድ እምቢ ያለች ከባልንጀራዋ ዮልያና ጋር በፍጹም ትዕግስት የታገለች የአባቷን ምድራዊ ክብር ንቃ ስለ ክርስቶስ መከራን የተቀበለች
በአባቷ እጅ ከቅድስት ዮልያና ጋር የተገደለች እጅግ ብዙ ተአምራትንም የሰራች ቅድስት ወጣት ሰማዕት ናት። ዛሬ ዕረፍቷ ነው። አባ ኤስይ በዘመነ ሰማዕታት በግብፅ ቡፂር ከደጋግ ክርስቲያኖች የተወለደ ከልጅነቱ ጀምሮ ዓለምን የናቀ በወጣትነቱ የነዳያንና የእስረኞች አባት የተባለ ቅድስት ቴክላ የተባለችና እመቤታችን የምታነጋግራት እህት የነበረችው ቅዱስ ጳውሎስ ከሚባል ባልንጀራው ጋራ ሰማዕታትን በመንከባከብ ያገለግለ በመንፈሳዊ ቅናት ከጳውሎስና ከቴክላ ጋር ለሰማዕትነት የቀረበ እጅግ ብዙ መከራዎችን የተቀበለ ሊቀ መላእክት ቅዱስ ሱሪያን ወደ ሰማይ አሳርጎ ክብረ ቅዱሳንን ያሳየው ቅዱሳንን የሚዘክሩ ሰዎችን ክብር አይቶ የተደነቀና ከብዙ ተከታዮቹና ቅድስት እህቱ ጋር የተሰየፈ ታላቅ ሰማዕት ነው። ዛሬ ዕረፍቱ ነው። ቅድስት እምባ መሪና በዘመነ ጻድቃን በምድረ ግብፅ የተወለደች ከአባቷ ጋር መንና ወደ ወንዶች ገዳም የገባች ወንድ መስላ የወንዶችን ቀኖና በመነኩስና የተቀበለች ያለ አበሳዋ ወንድ መስላቸው ዝሙት ሰርተሻል ተብላ ወደ በረሃ የተባረረች ያልወለደችውን ልጅ ያሳደገች ያለ ምግብና ውሃ ለ3 ዓመታት የተሰቃየች ብርድና ፀሐይ የተፈራረቀባትና ስታርፍ ክብሯ የተገለጠላት ቡርክት እናት ናት። ዛሬ ልደቷ ነው። አቡነ ተክለ አልፋ በ4ኛው መቶ ክፍለ ዘመን በኢትዮጵያ የተነሱ ደብረ ድህማን ወይም ዲማን ጎጃም የመሰረቱ በፍጹም ተጋድሎ የኖሩ ምድረ ጎጃምን በስብከተ ወንጌል ያበሩ በሊቅነታቸው የተመሰከረላቸው መልክዓ ኢየሱስን እንደደረሱ የሚነገርላቸው ብዙ ተአምራትን የሰሩ ዛሬም ድረስ የሚሰሩ የሀገራችን ትምክህት የሆኑ ታላቅ ሐዋርያዊ አባት ናቸው። ዛሬ ዕረፍታቸው ነው። ቅዱስ ገብረ ማርያም በ16ኛው መቶ ክፍለ ዘመን በምድረ ኢትዮጵያ የተወለደ ስም አጠራሩ ያማረ ዛሬ እናንተና እኔ ለምናደርገው የቅዱሳን መታሰቢያ መሰረት የጣለ በዓመቱ የሚከበሩ ሁሉን ቅዱሳን የሚዘክር 365ቱን ቀናት በምጽዋት የተጠመደ የነዳያን አባት የሆነ በአፄ ልብነ ድንግል ግራኝ አመድ መምጣቱን ሲሰማ አልደነገጠ። ሀብት ንብረቱን ለነዳያን አካፍሎ ነጭ ልብስ ለብሶ ገዳዮችን የጠበቀ እንዳማረበት የግራኝ ወታደሮች የሰየፉትና ሞገስ የሆነን አባት ነው። ዛሬ ዕረፍቱ ነው። እነዚህንና ስማቸውን ያልጠራናቸው ሌሎች ቅዱሳንና ዜና ማንበብ በስማቸው መልካሙን ማድረግና መዘክር ዋጋው በሰማያት ታላቅ መሆኑን ገድለ አባ ኤሲ እና ታላቁ ቅዱስ መጽሐፍ ይናገራል። ማቴዎስ 10 ቁጥር 41፣ ዮሐንስ ምዕራፍ 4 ቁጥር 36፣ ዕብራውያን ምዕራፍ 6 ቁጥር 10። አምላከ ከዋክብት ቅዱሳን ከአመፀኛው ትውልድ ይሰውረን፣ በረድኤታቸው ጥላ ጋርዶ ለበረከታቸው ያብቃን። ታኅሳስ 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞን፣ አባ ዮሐንስ ዘደማስቆ፣ አባ ኤሲና ቅድስት ቴክላ፣ ቅዱሳት በርባራና ዮልያና፣ ቅድስት እምባ መሪና፣ አባ ተክለ አልፋ ዘደብረ ድማ፣ ቅዱስ ገብረ ማርያም ተአማኒ፣ አባ ያሮክላ ሊቀ ጳጳሳት፣ አቡነ እስትንፋሰ ክርስቶስ ልደታቸው። ወርኃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ አባ ብሶይ፣ ቅዱሳን አራቱ እንስሳ፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳቸው ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ዕብራውያን ምዕራፍ 6 ቁጥር 10። ስብሐት ለእግዚአብሔር። ያቆት ስብሐት ወትረ ለመንግሥትከ ስቡ ይዜምነዋምነንነክ ወናጀርብ ለከ ቃለ ክዳህ ወነቤኑ ስብሐተ